በጠበበው በር ለመግባት ተጋደሉ። እላችኋለሁና ብዙዎች ሊገቡ ይፈልጋሉ አይችሉም። ጌታ ሆይ የሚድኑ ጥቂቶች ናቸውን? ጥቂት ሰው ብቻ ነው የሚድነው ማለትህ ነው? የሚድኑ በጣም ጥቂት የተወሰኑ ሰዎች ናቸው እያልክ ነው? ይህ ሰው ትክክለኛውን ጥያቄ በትክክለኛ ቦታ፣ በትክክለኛ ስፍራ፣ በትክክለኛ ሰዓት፣ በትክክለኛ ወቅት ትክክለኛው መልስ ሊያገኝ የሚችልበት ቦታ ላይ ጥያቄውን ያስቀመጠ ሰው ነው። ጌታ ስሙ ይባረክ። ጥያቄዎቻችንን መጽሐፍ ቅዱስ ያለማንም ድጋፍ ሊመልስልን ይችላል። ብዙ ጥያቄዎች አሉብን። ያልተፈቱ ጥያቄዎች አሉብን። ያልተመለሱ ጥያቄዎች አሉብን። ጌታን ኢየሱስ ክርስቶስን ተከትለን ስንሄድ በመንፈሳዊው ዓለም ውስጥ የሚፈጠሩ ዕለት ዕለት አንድም ሁለትም ሶስትም ይብዛም ይነስም ብዙ ጥያቄዎች ተሸክመን ነው የምንሄደው። ለሁሉም መልስ የለንም። ነገር ግን ኢየሱስ ለሁሉም መልስ አይደለም ያለው፣ እሱ የሁሉም ነገር መልስ። ዛሬም አንድ መልእክትን አብረን እንመለከታለን። የዛሬው መልእክታችን የሚገኘው ከመጽሐፍ ቅዱስ ክፍላችን የማቴዎስ ወንጌል ምዕራፍ 7 ቁጥር 13 ነው። በዚህ ቦታ ላይ ጌታ ኢየሱስ ክርስቶስ መንፈሳዊውን ዓለም በምን መልክ ልንመለከተው እንደምንችል፣ መንፈሳዊውን ዓለም እንዴት ማየት እንዳለብን፣ ከመንፈሳዊው ዓለም ጋር ስንኖር ስለ መንፈሳዊው ዓለም ያለን እይታ፣ ያለን አመለካከት ምን አይነት ሊሆን እንደሚገባ ያመለከተበት ክፍል ነው። መጽሐፍ ቅዱሳችን ስለ መንፈሳዊው ዓለም የተለያዩ ነገሮችን የሚነግረን የሚገልጠንም ቢሆን መንፈሳዊውን ዓለም ጌታ ኢየሱስ ክርስቶስ ከብዙዎች ክፍሎች ከተናገራቸው፣ ሐዋርያት ከተናገሩት፣ ነቢያት ከተናገሩት፣ እሱም ካስተማረው ትምህርት አንዱን እንዲሁም ደግሞ ዋና የሆነውን ነገር እዚህ በማቴዎስ ወንጌል ምዕራፍ 7 ቁጥር 13 ላይ ያስቀምጥልናል። እዚህ ላይ የምናገኘው ቃል፣ እዚህ ላይ የምንመለከተው ቃል ምናልባት በዚህ ዘመን በብዙዎች ዘንድ በአብያተ ክርስቲያናት ውስጥ ባሉ ቅዱሳን፣ በአካል ውስጥ ባሉ ምእመናን ዩኒቨርሳል በሆነችው ቸርች ውስጥ የሚጠየቁ ጥያቄዎች ይሆናሉ። ምናልባትም መልስ ያልተገኘላቸው፣ ብዙዎችንም ደግሞ ግራ እያጋባ ያለ መልእክት የተቀመጠበት ቃል ነው። ይህንን ቃል በሉቃስ ወንጌል ምዕራፍ 13 ላይ እናገኛለን። በማቴዎስ ወንጌል ምዕራፍ 7 እና በሉቃስ ወንጌል ምዕራፍ 13 ላይ ቁጥር 23
ሁለቱም ተያያዥነት ያላቸው ቃላቶች ናቸው። ተያያዥነት ያላቸው መልእክቶች ናቸው። ጌታ ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 7 ያለውን መልእክት በሉቃስ ወንጌል ምዕራፍ 13 ላይ እንደዚህ በሚል ቃላቶች ይገልጥልናል። እሱን ከመናገሬ በፊት መልእክታችን ጭብጥ እንዲሆንልን መልእክታችን ስለምን እንደሆነ እግዚአብሔር ሊናገረን የፈለገው ስለምን እንደሆነ እንድናውቅ በዚሁ በማቴዎስ ወንጌል ምዕራፍ 7 ቁጥር 13 ላይ ያለውን ቃል አነባለሁ። በጠበበው ደጅ ግቡ፣ ወደ ጥፋት የሚወስደው ደጅ ሰፊ መንገዱም ትልቅ ነው፣ ወደ እርሱም የሚገቡ ብዙዎች ናቸው። ወደ ሕይወት የሚወስደው ደጅ የጠበበ መንገዱም የቀጠነ ነውና የሚያገኙትም ጥቂቶች ናቸው። በራሱ መልእክቱ ሲነበብ የሚያስፈራ መልእክት ያለው ይመስላል። በዚህ ቦታ ላይ የተጠቀሱት ሁለት በሮች፣ ሁለት መንገዶች፣ ጥቂት ሰዎችና ብዙ ሰዎች፣ እነዚህ 6 ነገሮች ተያይዘው ተቀምጠውልናል። እነዚህን ነገሮች ሰበጣጥረናቸው ብንመለከታቸው መልእክቶቻቸው በጣም ሰፊ ናቸው። ነገር ግን የዚህ መልእክት ዋና ዓላማ ጌታ ኢየሱስ ክርስቶስም ይህንን የተናገረበት ዓላማ የማንቂያ ደውል እንደሆነ ይስተዋላል። ሰው ማለትም ጌታ ኢየሱስ ክርስቶስን ተከትለነው በምንሄደው የሕይወት ጉዞ ነቅተን መንፈሳዊውን ዓለም ጌታ በሚያይበት ዓይን እንድንመለከተው የተነገረ መልእክት ነው። ጌታ በዚህ ስፍራ ላይ እነዚህን 6 ነገሮች ሲጠቅስ ማለትም ጠባብ በር፣ ሰፊ በር፣ ረጅም መንገድ ወይም ሰፊ መንገድ እንዲሁም ቀጭን የጠበበ መንገድ፣ ብዙዎች የገቡበት ስፍራ እንዲሁም ደግሞ ጥቂቶችም የገቡበትን ስፍራ ሲነግረን መልእክቱ የተቋጨው በእግዚአብሔር መንግሥት ውስጥ ስንኖር ሊኖረን ስለሚገባው እይታ፣ ሊኖረን ስለሚገባው አመለካከት እንዲሁም ደግሞ የአመለካከትን ለውጥ በማድረግ እነዚህን ቃላቶች እንድንዳስሳቸው የተናገረው መልእክት ነው። በሉቃስ ወንጌል ምዕራፍ 13 ላይ ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 7 ቁጥር 13 ላይ የተናገረውን ሉቃስ እንደዚህ ነው የሚገልጽልን። ወደ 23ኛው ቁጥር ላይ ስንሄድ የሉቃስ ወንጌል ምዕራፍ 13 አንድም ሰው ወደ ጌታ መጥቶ ጌታ ኢየሱስ ክርስቶስ የተናገረውን ከሰማው ተነስቶ ዋናና አስፈላጊ ጥያቄ ይጠይቀዋል። ይህንን ጥያቄ እኛም በክርስትና ሕይወት ጉዟችን ሰንበት ሲመጣ የምንጠይቀው ሳይሆን፣ ኮንፈረንሶች ሲዘጋጁ የምንጠይቀው ሳይሆን፣ የሚያነቃቁ ፕሮግራሞች በተዘጋጁ ጊዜ የምናነሳቸው ቃላቶች ሳይሆኑ ዕለት ዕለት በመንፈሳዊው ዓለም በተገኘንበት በመንፈሳዊው ዓለም በቆየንበት በምንቆይበት ከጌታም ጋር የጌታ ደቀ መዝሙር ሆነን
በምንሄድበት ጊዜ ሁሉ እንደ እስትንፋሶቻችን ልንጠይቀው የሚገባ ጥያቄ ነው። ከዚህ ጥያቄ በስተጀርባ የሚሰሙ ሰዎች ይህንን መልእክት ወይንም ደግሞ ይህንን የመጽሐፍ ቅዱስ ክፍል ስናነብ ብዙ ጥያቄዎች ወደ ውስጣችን ይሮጣሉ፣ ይገባሉ። ውስጣችን በዚህ ጥያቄዎች እንድንያዝ ያደርጋል። ይህንን መልእክት በሰማን ጊዜ መንፈሳዊውን ዓለም እኛ የምንሄደውን ይህንን የመንፈሳዊ ሕይወት ጉዞ ጋር በማጣመር ምናልባት ከመልስ ይልቅ ብዙ ጥያቄዎች በሕይወታችን ላይ እንዲፈጠሩ ያደርግብናል። ወደ ጌታ ኢየሱስ ክርስቶስ ቀርቦ የጠየቀው ይህ ሰው ምናልባትም በዚህ ዘመን ብዙዎችን የሚወክል ሊሆን ይችላል። ምናልባትም አንዳንድ ሰዎች ይህንን ጥያቄ የዕለት ዕለት ጥያቄያቸው አድርገውት በትጋት ይዘውት የሚሄዱ ሰዎች አይጠፉም፣ ይኖራሉም ብዬ አምናለሁ። እንዲሁም ደግሞ ይህንን ጥያቄ በጭራሽ የማያነሱም ሰዎች ይኖራሉ። ይህንን ጥያቄ አንስተው የማያቁም ሰዎች ይኖራሉ። ነገር ግን መጽሐፍ ቅዱሳችን ይህንን ጥያቄ በጣም እንድንጠይቀው ያበረታተናል፣ ያነሳሳል። የጌታችን የመድኃኒታችን የኢየሱስ ክርስቶስ ዓላማም ይሄ ነው። ይህንን ቃል ተናግሮ ሰዎችን ለግራ መጋባት አሳልፎ መስጠት ሳይሆን ሰዎች በንቃትና በትጋት የእግዚአብሔር መንግሥት ውስጥ እንዲገኙ ለማድረግ የተጻፈ መልእክት ነው። ይህ ሰው ጌታ ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 13 ላይ ያደረጋቸውና የተናገራቸውን ነገሮች ከመስማት ተነስቶ ወደ ጌታ ኢየሱስ ክርስቶስ ይህንን ጥያቄ ቀጥታ ሲያቀርብ እንሰማለን። ብዙዎች የሚቸገሩበት የሚፈተኑበት ነገር ይህንንና ይህንን የመሰለን ጥያቄ ይዘው የሚሄዱበት ስፍራ፣ ይዘው የሚሄዱበት ቦታ ምናልባትም ከመልስ ይልቅ ግራ የሚያጋባ፣ ምናልባትም ደግመው ይህንን ጥያቄ እንዳይጠይቁ የሚያደርጋቸው ስፍራ ላይ ተገኝተው ለበለጠ ግራ መጋባት አልፈው ሲሰጡ ብሎም ሲጎዱ ይስተዋላል። ነገር ግን ይህ ሰው ትክክለኛውን ጥያቄ በትክክለኛ ቦታ፣ በትክክለኛ ስፍራ፣ በትክክለኛ ሰዓት፣ በትክክለኛ ወቅት ትክክለኛው መልስ ሊያገኝ የሚችልበት ቦታ ላይ ጥያቄውን ያስቀመጠ ሰው ነው። ጌታ ስሙ ይባረክ። ጥያቄዎቻችንን መጽሐፍ ቅዱስ ያለማንም ድጋፍ ሊመልስልን ይችላል። ያለማንም ድጋፍ መጽሐፍ ቅዱሳችን የትኛውም መንፈሳዊ ዓለም ላይ ያሉትን ጥያቄዎች ብቻ ሳይሆን መንፈሳዊው ባልሆነው ዓለም ላይም ጭምር ያሉትን ሰው ሊጠይቃቸው የሚችላቸውን ጥያቄዎች ሁሉ ሊመልስ ይችላል። መጽሐፍ ቅዱስ በራሱ የእግዚአብሔር እስትንፋስ ያለበት ስለሆነ፣ በሌላ አባባል የእግዚአብሔር እስትንፋስ ምድርን ፈጥሯል፣ ሰውን ፈጥሯል፣ ይሄንን ዓለም ፈጥሯል እና ለጥያቄ ሁሉ መልስ። ምናልባት ከዚህ ጋር ተያይዞ አንድ ነገር፣ አንድ የቤተ መቅደስ ካህን የነበረ ሰው ኒቆዲሞስ የሚባል ሰው ትክክለኛ ጥያቄን ይዞ ትክክለኛ በሆነ ስፍራ ላይ ይዞ በመምጣቱ ትክክለኛውንም ሰው በመጠየቁ ለጥያቄው መልስ አግኝቷል። እሱ ብቻ አይደለም። ዛሬ በዚህ ዘመን ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርገህ መቀበል አለብህ ተብሎ የሚባለውን መልእክት እንኳን ጌታ ኢየሱስ ክርስቶስ ወደሱ በመጣው ኒቆዲሞስ በሚባል በቤተ መቅደስ ውስጥ
በሚያገለግል ካህን በኩል ያስተላለፈው ትክክለኛውን ጥያቄ ትክክለኛ በሆነ ቦታ ትክክለኛውን ጥያቄ ትክክለኛ በሆነ ስፍራ ትክክለኛ የሆነውን ጥያቄ ትክክለኛ ለሆነው ሰው ይሄንን እንድናደርግ እግዚአብሔር ይርዳ። ብዙ ጥያቄዎች አሉብን፣ ያልተፈቱ ጥያቄዎች አሉብን፣ ያልተመለሱ ጥያቄዎች አሉብን። ጌታን ኢየሱስ ክርስቶስን ተከትለን ስንሄድ በመንፈሳዊው ዓለም ውስጥ የሚፈጠሩ ዕለት ዕለት አንድም ሁለትም ሶስትም ይብዛም ይነስም ብዙ ጥያቄዎች ተሸክመን ነው የምንሄደው። ለሁሉም መልስ የለንም። ነገር ግን ኢየሱስ ለሁሉም መልስ አይደለም ያለው፣ እሱ የሁሉም ነገር መልስ። ከዚህ የተነሳ ትክክለኛ ጥያቄዎቻችንን ይዘን ትክክለኛውን ስፍራ እንድንመርጥ እግዚአብሔር ይርዳ። ጌታ ከተናገረው ከእግዚአብሔር መንግስት ምሳሌ ተነስቶ ውስጡ ይህንን ጥያቄ እንዲጠይቅ አድርጎታል። እሱም እንዲህ አላቸው ብሎ ጌታ ኢየሱስ ክርስቶስ መልስ ለዚህ ለቀረበ ጥያቄ ይሰጣል። በማቴዎስ ወንጌል ምዕራፍ 7 ቁጥር 13 ላይ ያገኘነውን ቃል በዚሁ በሉቃስ ወንጌል ምዕራፍ 13 ቁጥር 24 ላይ ጌታ የሚድኑ ጥቂቶች ናቸውን ብሎ ለጠየቀው ጥያቄ ጌታ እንደዚህ አይነት መልስ ሲሰጠው እንሰማለን። በጠበበው በር ለመግባት ተጋደሉ እላችኋለሁና ብዙዎች ሊገቡ ይፈልጋሉ አይችሉም። የበለጠ ለዚህ ሰው ጥያቄ ሆኖበት የመጣውን እና ለጌታ የሰጠውን ጥያቄ ጌታ ኢየሱስ ክርስቶስ የበለጠ ሲያጠበው እናያለን። የበለጠ ሲያቀጥነው እንመለከታለን። በጠበበው በር ግቡ። ጌታ ኢየሱስ ክርስቶስ ወደ ምድር ሲመጣ እንደ ዮሐንስ ሁሉ የሰበከው ስብከት እንዲህ የሚል የእግዚአብሔር መንግስት ቀርባለች ብሎ በሰፊው በር በሰፊው መንገድ ላሉ ሰዎች ጠባብ መልእክት ሲናገር እንሰማለን። መጥምቁ ዮሐንስ መልእክቱ ይህ ነበር። የእግዚአብሔር መንግስት ቀርባለችና መታለችና ንስሐ ግቡ። የሁለቱም የመጥምቁ ዮሐንስም የጌታችን የመድኃኒታችን የክርስቶስ ኢየሱስ መልእክቶች እነዚህ ነበሩ። ዮሐንስ ይጠቁም የነበረው የጠቆመው ራሱን የእግዚአብሔር መንግስት የሆነውን ክርስቶስ ኢየሱስን ነው። ኢየሱስም ሲናገር የእግዚአብሔር መንግስት ቀርባለችና ብሎ ሲል ከጀርባው ከፊቱ ከግራና ከቀኝ በኩል ያለ አንድ መንግስትን እያመለከተ ሳይሆን ጌታ ኢየሱስ ክርስቶስ የእግዚአብሔር መንግስት ቀርባለች ሲል መታለች ሲል ብዙዎችን ከደጅ ወደ ውስጥ ለማስገባት ራሱንና ራሱን እያመለከተ እየጠቆመ እንደሆነ
ግልጽ ነው። ስለዚህ የዚህ የማቴዎስ ወንጌል ምዕራፍ 7 ቁጥር 13 እና የሉቃስ ወንጌል ምዕራፍ 13 ቁጥር 23 እና 24 ለጥያቄዎቻቸው መልስ ጌታ እንደዚህ ነው ያስቀመጠው። ጌታ ሆይ የሚድኑ ጥቂቶች ናቸውን? ጥቂት ሰው ብቻ ነው የሚድነው ማለትህ ነው? የሚድኑ በጣም ጥቂት የተወሰኑ ሰዎች ናቸው እያልክ ነው? በሁለቱም ወንጌላት ላይ ተዘግቦልን የምናገኘው መልእክት በመንፈሳዊ ዓለም ውስጥ ላሉ በማንኛውም የዕድሜ ክልል ማለትም በክርስትና የዕድሜ ክልል ላለን ሰዎች የዕለት ዕለት ጥያቄ እንዲሆን ለማንቂያ የተደወለ ደውል ነው። በጠበበው በር ግቡ ሲል ማቴዎስ፣ በሉቃስ ወንጌል ላይ ደግሞ በጠበበው በር ለመግባት ተጋደሉ ይለናል። እላችኋለሁና ብሎ ጌታ ኢየሱስ ክርስቶስ መልስ ይሰጣል። ብዙዎች ሊገቡ ይፈልጋሉ። ወዴት? ወደ ጠበበው በር። የብዙዎች ፍላጎት ነው፣ የውስጥ ምኞት ነው። ብዙዎች መግባት ይፈልጋሉ፣ ብዙዎች ይመኙታል፣ ምናልባትም ይጓዙታል። ግን ጌታ ኢየሱስ ክርስቶስ ምን አለ? ብዙዎች ሊገቡ እንደሚፈልጉ ከተናገረ በኋላ ግን አይችሉም ማለት። የሚቀጥለውን ጥያቄ በዚህ ሰው ላይ ፈጠረበት። ይሄንንስ ጥያቄ ይሄ ሰው ወዴት ይዞ ይሄዳል? የሚድኑ ጥቂቶች ናቸውን? እሱም እንዲህ አላቸው፣ ከሱ ጋር ይህንን ጥያቄ ያልጠየቁ ነገር ግን ብዙዎች እንደነበሩ ያመለክታል ቃሉ። የጌታ ኢየሱስ ክርስቶስ መልስ ለዚህ ሰው ብቻ የተሰጠ አይደለም፣ ለብዙዎች የተሰጠ ነው። በዛ ስፍራ ይህንን መልእክት እሱ ሲጠይቅ ለብዙዎች የተመለሰ መልስ ነው። በጠበበው በር ለመግባት ትጉ። ጌታ ሆይ የሚድኑ ጥቂቶች ናቸውን? ጥቂት ሰው ብቻ ነው የሚድነው ማለትህ ነው? የሚድኑ በጣም ጥቂት የተወሰኑ ሰዎች ናቸው እያልክ ነው? በጠበበው በር ለመግባት ትጉ። የአብ ትኩረት ከሆነው ከኢየሱስ በቀር ከመንፈስ ቅዱስ ደስታ ከልጁ በቀር የአብ ትኩረት ከሆነው ከኢየሱስ በቀር ከመንፈስ ቅዱስ ፈገግታ ከልጁ በቀር
በረከት አለን? ምን ሕይወት አለን? ምን ስብከት አለን? ምን ክርስትና ምን ትምህርት አለን?